ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬም እንደተለመደው ታሪካችን እንደቀጠለ ነው። የኔ ውዶች የነቢያት ታሪክ ክፍል 3ን አንብቤ ነበረ። ክፍል 4ን ይዤ መጥቻለሁ ማለት ነው ኢንሻአላህ። ነቢዩላህ ኢስሐቅና ያዕቆብ አለይሂ ሰላም የነቢዩላህ ኢስሐቅና ያዕቆብ አለይሂ ሰላም ታሪክ ለኢስሐቅ አባቱ ኢብራሂም አለይሂ ሰላም በህይወት ሳለ በ40 ዓመቱ ነበር ረፈቃ ቢንት በትዋይል ከተባለች እንስት ትዳር ያስያዘው። ምንም እንኳን ረፈቃ መውለድ የማትችል መሃን ብትሆንም በባለቤቷ ያላሰለሰ ዱዓ 2 መንታ ልጆችን ለመታደል በቅታለች። አንደኛው ኢሳ ሲሆን ሁለተኛው ያዕቆብ አለይሂ ሰላም ይባላል። ኢስ የሮም ህዝቦች ቅድመ አያት ሲሆን ያዕቆብ ደግሞ የእስራኤላውያን ቅድመ አያት ነው። የሁለቱም አባት ሁለቱም ልጆቹን በጣም ቢወዳቸውም ከያዕቆብ ይልቅ ከኢሱ ግን ለየት ያለ ቦታ ነበረው። እናታቸው ረፍቃ ግን ያዕቆብ ታናሽ ስለሆነ ይብለጥ እሱን ነበር የምትወደው። ኢስሐቅ ከእርጅና የተነሳ አይናቸው ማየት ካቆመ ትንሽ ሰንበትበት ብሏል። ከዕለታት አንድ ቀን ኢስሐቅ አለይሂ ሰላም ስጋ ያምራቸውና የሚወዱትን ልጃቸውን ኢሳን አደን አድኖ ስጋ እንዲያመጣላቸው እናም ከባድ ዱዓም እንደሚያደርጉለት ነግረውት እሱም ለአደን ሄደ። ይህን በድብቅ ስትሰማ የነበረችውም የልጆቹ እናት ረፍቃ ለያዕቆብ ነግራው ከፍየሎቹ ወፍራሙን ሙክት እንዳርድ ካደረገች በኋላ የወንድሙን ኢስን ልብስ አልብሰው ራሱን ኢስን አስመስላ የስጋውን ስጋ ለአባቱ እንዳቀርብ አደረገች። ያዕቆብም ያዘጋጀውን ምግብ ይዞ አባቱ ዘንድ ሲያቀርብ አባቱ ማነህ አንተ አሉት። ያዕቆብም ልጅዎት ነኝ አለ። አባቱም ኢስሐቅ ድምጽህን ያዕቆብ ነው፣ ልብስህ ግን የኢስ ነው በማለት የቀረበላቸውን ምግብ በሉት። ምግቡን በልተው እንደጠገቡም ምግቡን ላቀረበው አላህ ክብሩን ከፍ እንዳደርግለት የበላይ ዘርም እንዳደርገው ልጆቹንም ርዚቁንም አላህ እንዳበረክትለት ዱዓ አደረጉ። ልክ ዱዓውን እንዳጠናቀቁ ያዕቆብ አሚን ብሎ የአባቱን ክፍል ለቆ ወጣ። ያዕቆብም ሲወጣ ኢሳ በታዘዘው መልኩ ያደነውን ስጋ ጠባብሶ ለአባቱ አመጣና ቀረበ። አባቱ ግን ቀድሞውኑ ጠግበዋል። ኢስ ምግቡን ሲያቀርብላቸው ልጄ ይህ ምንድነው አሉት። ኢስም አምጣልኝ ያሉት ስጋ ነዋ አላቸው። አባትየውም አሁን አምጥተህልኝ በልቼ ዱዓ አላደረኩልህም እንዴ ሲሉት ወንድሙ ያዕቆብ እንደቀደመውና ዱዓውንም ሸውዶ እንደተቀበለ በመረዳት ኃይለኛ እልህ ያዘው። ኢስ አባታቸው ኢስሐቅ ከሞተ ያዕቆብን እንደሚገድለውም ይዝትበት ጀመር። ያን ጊዜ አባት ለልጁ ኢስ ማስተዛዘኛ ይሆን ዘንድ አላህ ዝርያዎችህን ጠንካሮች አድርጋቸው፣ ፍሬዎችንም እና ርዚቆቹንም አላህ ሰፋ አድርጎ ይስጥህ በማለት ዱዓ አደረጉለት። ነገር ግን እናት ልጇ ያዕቆብ ላይ ሚዛተው ዛቻ እረፍት ነስቷት ስለነበር የኢስ ቁጣ እስኪበርድለት ድረስ ያዕቆብን ሐራን
በሚባል አካባቢ ወደሚገኘው ወንድሟ ወይም ላባን ላከችው። ያዕቆብም ስንቁን ይዞ ወደ አጎቱ ላባን እየተጓዘ ሳለ መንገድ ላይ መሸበትና አንድ ድንጋይ ተንተርሶ ፏ ያለ እንቅልፍ ተኛ። እዛው በተኛበትም በህልሙ ወደ ሰማይ መውጣጫ ይመለከታል። በዚያ መወጣጫ መላእክት ይወጣሉ ይወርዳሉ። በዚያም መካከል አላህም እኔ አንተን እባርክሃለሁ፣ ዝርያዎችህንም አበዛልሃለሁ፣ ምድርንም ላንተና ለዝርያዎችህ አደርጋታለሁ አለው። በህልሙ ማለት ነው። ልክ ይሄን እንዳየ ከእንቅልፉ ነቃ። ባየው ነገርም በጣሙን ተደሰተና ጌታዬ አሁን ከምሄድበት በሰላም ከመለስከኝ እዚህ ቦታ ላይ ላንተ አምልኮ የሚሆን ቤት እገነባለሁ፣ ከሚኖረኝም ሀብት 1/10ኛውን ባንተ መንገድ አውላለሁ በማለት እዛ ቦታ ላይ የሆነ መልእክት አድርጎ ስለት ገብቶ ጉዞውን ቀጠለ። ብዙ ተጉዞ የሀራንን ምድር ደረሰና ከአጎቱም ተገናኘ። ከአጎቱ 2 ሴት ልጆች ነበሩት። አንዷ ለያ ስትባል ታናሿ ደግሞ ራሄል ትባላለች። ትንሸኛዋ ራሄል ቆንጅዬ ነገር ስትሆንም ትልቋ ግን እስከዚህም ነገር ነበር። ከዚያም ያዕቆብ ትንሸኛዋ ራሄል በልቡ መግባቷን ሲያውቅ አጎቱን ላባንን እንዲድረው ጠየቀው። አጎቱም 7 ዓመት በጎችን ካገድክልኝ እድርሃለሁ በማለት ቃል ገባለትና ያዕቆብም ቆንጅየዋን ራሄልን ለማግባት ለ7 ተከታታይ ዓመታት እረኛ ሆኖ አሳለፈ። የማይደርስ የለምና 7ቱ ዓመት ተጠናቆ የቀጠሮውን ቀን ብቅ አለ። ላባንም ድል ያለ ድግስ ደግሶ ዘመድ አዝማድ ከጠራ በኋላ ኒካህ አስሮ ሙሽሪትም ለያዕቆብ አስረከበው። በማግስቱ ጠዋት ላይ ጨለማው በብርሃን መገፈፍ ሲጀምር ያዕቆብ ሙሽሪትን ተመለከታት። ነገር ግን 7 ዓመት ለሷ ብሎ በግ የጠበቀላት ራሄል ሳትሆን ብዙም አታምረዋ ለያ ሆና አገኛት። ያዕቆብ በጣም ተናደደ። ያዕቆብ ሙሽሪትን ተመለከታት። ነገር ግን 7 ዓመት ለሷ ብሎ በግ የጠበቀላት ራሄል ሳትሆን ብዙም አታምረዋ ለያ ሆና አገኛት። ያዕቆብ በጣም ተናደደ። በጠዋት አጎቱ ጋር በመሄድ አንተ ቃል ኪዳንህን አፍርሰሃል፣ እኔ የተዋዋልኩትን ልጅህን ራሄልን ሆኖ ሳለ እንዴት ለያን ትሞሽርልኛለህ በማለት ወቀሰው። ያዕቆብ አጎትም ላባን ብልጣ ብልጥ ነገር ነበርና ይህማ በኛ ባህል ነውር ነው፣ እንዴት ታላቅ እያለች ታናሽ ትዳራለች? በል ራሄልን የምትፈልግ እንደሆነ ለ7 ዓመት በጎችን እገድልኝ አለው። ያዕቆብም ራሄልን በጣም ወዷት ስለነበረ 7 ዓመታትን ለመጠበቅ ተገደደ። የማይደርስ የለምና ይህም ቀን ደረሰ። ያዕቆብም ለ14 ዓመት የጠበቃትን ራሄልን በእጁ አስገባት። በነገራችን ላይ 2 እህትማማቾችን በአንድ ጊዜ ማግባት በእነሱ ሕግ ወይም ሸሪዓ ክልክል አልነበረም። ከዚያ በኋላ ተውራት ሲወርድ ይህ ሕግ የተሻረው። ከዚያም ያዕቆብ 2 እህትማማቾችን አግብቶ ሳለ አጎቱ ላባን ለ2 ልጆቹ 2 አገልጋዮችን በስጦታ መልኩ ጀባ አላቸው። ለያ ለምትባለዋ ዘልፋ የምትባል አገልጋይ ሲሰጣት፣ ራሄል ለምትባለዋም በለሃ የምትባል አገልጋይ ሰጣት። አላህም ለያ የምትባለዋን ወይም ደግሞ ፋንጋዋን 4 ወንድ ልጆች በመስጠት ካሳት። ልጆቿም ረውቤል፣ ሸምዖን፣ ላዊ፣ ይሁዳ ናቸው። ትንሿ ራሄል ምንም እንኳ ቆንጅዬ ብትሆንም ልጅ መውለድ ግን አትችልም። በታላቅ እህቷ መውለድ በጣም ቅናት ይዛትና ራሷ ዘንድ የምትገኘውን በልሃ የተባለችውን አገልጋይ ለገዛ ባለቤቷ ዳረችውና አገልጋይዋም ከያዕቆብ 5 ዳን፣ ኒፋትሊ የተባሉ ልጆችን ወለደች። ያን ጊዜ ለያ ከእህቷ ራሄል እልህ ተያያዘችና እሷም ዘለፋ የምትባል አገልጋይዋን
ለያዕቆብ ዳረችለትና ያዕቆብም ከዘለፋ ጃድ አሽር የተባሉ ልጆችንም ወለደችለት። አረ የሌላ ያደላል። ያዕቆብ አለይሂ ሰላም በመሃል ተመቻቸው እኮ ሱብሃንአላህ፣ የአላህ ተርቲብ። ከዚያም ለያ ታላቋ አምስተኛ ረገዘችና የስካር የተባለ ልጅ ወልዳ ብዙም ሳትቆይ ዛብሎን የተባለ ልጅ ደገመች። አሁንም አላረፈችም። ዲና የምትባል ሴት ልጅ ለያዕቆብ አሳቀፈችው። ያ ማለት ለያ ከያዕቆብ 7 ልጆችን ወለደች ማለት ነው። ይህን ስታይ መቋቋም ያቃታት ራሄል አላህን ልጅ እንዲሰጣት መማፀን ጀመረች። አላህም በሩን ያንኳኳውን በከንቱ የማይመልስ ጌታ ነውና ዱዓዋን ተቀብሎ የሱፍ አለይሂ ሰላም የሚባል ውብና ገራሚ የሆነ ልጅ ጀባ አላት። ይህ ሁሉ የሚሆነው በአጎቱ ሀገር በሐራን ምድር ላይ ነው። አሁን ያዕቆብ የትውልድ ሀገሩን ፍልስጤንን ለቆ የሀገርን ምድር ከረገጠ 20 ዓመታትን አስቆጥሯል። ያዕቆብም አጎቱ ዘይድ ዘንድ በመሄድ አጎቴ አሁን ፍቀድልኝና ሚስት ልጆችን ሰብስቤ ቤተሰቦች ጋር ልሄድ ይለዋል። አጎቱ ላባንም ያዕቆብ እኔ ባንተ ሰበብ ብዙ ንብረቴ በረካ ሆኖልኛል፣ ስለዚህ የፈለከውን ያህል ንብረት ጠይቀኝ አለው። ላባን በጣም ለቁጥር የሚያዳግት የእንስሳት መዓት ስለነበረው ያዕቆብም በዚህ ዓመት የሚወለዱትን ሁሉ በጎች ስጠኝ፣ ከተቀረው እንስሳቶችህ መልካቸው ጥቁር በነጭ የሚወዱለትም ስጠኝ፣ ነጭ ዳማዎችንና ቀይ ዳማዎችንም ስጠኝ አለው። አጎቱ ላባንም እሺ አለው። ያዕቆብም ይህ ኃላፊነት ልጆቹ እንዲወጡ አዘዘ። በመጀመሪያ ያዕቆብ እርጉዝ የሆኑ እንስሳቶችን ከሌሎቹ እንስሳት የ3 ቀን መንገድ ያህል ርቀት አራራቃቸው። ነጭ ዳማዎችን እና ቀይ ዳማዎችን እንደዚያው አራራቃቸው። ይህን ካደረገ በኋላ እርጉዞቹም ወለዱ። ያዕቆብም ድርሻውን ለይቶ በአላህ ትዕዛዝ ለጉዞ ተዘጋጀ። አሁን ያዕቆብ የብዙ ሺህ በጎች እንስሳቶችና የብዙ አገልጋዮች ባለቤት ሆኗል። ወደ ፍልስጤን ጉዞ ሲጀምሩ ራሄል የተባለችዋ ያዕቆብ ሚስት የአባቷን ጣዖት ደብቃ ይዛ ወጣች። ያዕቆብ ልጆቹን፣ ሚስቶቹን፣ አገልጋዮቹን፣ እንስሳቶቹን ሁሉ ሰብስቦ በረሃዋን አቋርጦ ብዙ ተጉዞ የሐራንን ምድር ካጋመሰ በኋላ አጎቱ ላባንና የሐራንን ከተማ ነዋሪዎች ተከትለውት ደረሱበት። ልክ እንዳገኙት አጎቱ ላባን በወቀሳ መልኩ ያዕቆብ ለምን ሳትነግረኝ ትተህ ትሄዳለህ? ምነው በደስታ ተሰነባብተን ከአካባቢው ሕዝብ ጋር ጨፍረን ብንሸኛኝስ? በማለት አንድ ጣዖት ይዘው እንደመጡም አክሎ ጠየቀው። ያዕቆብ አለይሂ ሰላም ምንም አይነት ከጣዖት ጋር ግንኙነት ባይኖረውም ለአጎቱ ሲል የሚስቶቹን ዕቃ ሁሉ ፈተሸለት፣ ምንም አላገኘም። ራሄል ግን ጣዖቱን ይዛው ስለነበር ለፍተሻ ፍቃደኛ አልሆነችም ነበር። አሞኛል አልነሳም አለች። ያን ጊዜ ያ ጣዖት ምናልባት ጀልአድ በተባለ ዳገት ላይ ይኖራል በሚል ግምት ላባን ልጆቹንና የእህቱን ልጅ ያዕቆብን ተሰናብቷቸው ተመለሰ። ያዕቆብ የትውልድ ሀገሩን ሊገባ ጥቂት ሲቀረው መላእክት እየወረዱ እንኳን ደህና መጣህ እያሉት ያልፉ ነበር። አሁን ያዕቆብ ሰዒር የምትባል ቦታ ላይ ደርሷል። ግን ሀገሩ ሊገባ የወንድሙን በቀል ፈርቷል። እዛው ሆኖ እንደ መለማመጥ አይነት ነገር ጽፎ ደብዳቤ ለወንድሙ ላከለት። በነገታው ሌላ የዛቻ ደብዳቤ የያዘች ወረቀት የያዕቆብ ወንድም 400 እግረኛ ጦር አሰልፎ እየመጣ መሆኑን የሚያስረዳ መልእክት ከወደ ፍልስጤን በኩል ለያዕቆብ መጣችለት። ያዕቆብም ፈራ።
አላህንም ከወንድሙ ተንኮል እንዲታደገው ተማጸነ። ለአላህም ስለት ገባ። ያዕቆብ ፈራ። አላህንም ከወንድሙ ተንኮል እንዲታደገው ተማጸነ። ለአላህም ስለት ገባ። ከዚያም ወንድሙን ሊያስደስት በርከት ያለ ስጦታም አዘጋጀለት። 200 ሴት ፍየሎችንና 20 ወንድ ፍየሎች፣ 200 ሴት በጎችና 20 ወንድ በጎች፣ 30 ኮርማ ወይም በሬዎችና 40 ላሞች፣ 20 ሴት ግመሎችንና 10 ወንድ ግመሎች እና አራቱንም የስጦታ አይነቶችን ለያይቶ ሊልክ በ4 ቡድን የተደራጀ አገልጋዮችን አዘጋጀ እና ቀድሞ አንዱን ቡድን ላከ። የመጀመሪያው ቡድን ስጦታውን ይዞ ሄደ። ትንሽ ራቅ ሲል ሁለተኛውን ይልካል። ሁለተኛውም ትንሽ ራቅ ሲል ሶስተኛውን ይልካል። አንድ እያለ አራቱንም የስጦታ አይነት ከነ አገልጋዮችም ጨምሮ ማንም የማንም ነው ብሎ ከጠየቃቸው ከያዕቆብ ለኢስ የተላከ ስጦታ ነው ብሎ ላካቸው። ይህንን ሊያደርግ የቻለው ወንድሙ ኢስ ስጦታዎቹ በተከታታይ ሲመጡለት ደስታውን ያላቀ ይሆናል በሚል ነው። ከዚያም የመጀመሪያውን ስጦታ የያዘው የአገልጋይ ቡድን ኢስና ወታደሮቹን ያሉበትን ቦታ ሲደርሱ ኢስ ይህ የማን ነው ብሎ ጠየቀ። አገልጋዮቹም ከያዕቆብ ለኢስ የተላከ ስጦታ ነው አሉት። እሱን ተቀበላቸውና ሁሉን የስጦታ ነጂ ቡድኖች ስጦታዎቻቸውን ተራ በተራ እየነዱ አስረከቡት። ያዕቆብም ሚስቶቹን ልጆቹንና የተቀሩ አገልጋዮቹን አስከትሎ በሌሊት ወደ ወንድሙ ጉዞ ጀመረ። በነገራችን ላይ በዚህች የሌሊት ጉዞ ነበር ክርስቲያን ወገኖች ያዕቆብና እግዚአብሔር ተደባድበው ያዕቆብ አሸነፈው የሚሉት። ሌሊቱን ተጉዞ ፀሐይ ጀንበሯን አምልጣ መውጣት ስትጀምር ለ20 ዓመታት ያህል የተለያዩ ወንድማማች አይን ለአይን ተገጣጠሙ። ኢስ 400 ጦረኛዎችን አሰልፏል። ያዕቆብም ወንድሙን ሲያየው 7 ጊዜ አጎበደደለት። ይህ በዘመናቸው ሐራም አልነበረም፣ የዘመናቸውም ሰላምታ ነበር። በቀጣይ ክፍላችን ለኢየሱስ ሲሰግዱ እንዳስሳለን። ኢስ ዱዓውን ከአባቱ የዘረፈውን ወንድሙን ሲያይ ሄዶ ተጠመጠመበት። ወንድሙን እየሳመ ያለቅስ ጀመር። በዚህ አጋጣሚ ከአጠገቡ ያሉትን ሴቶች ልጆችና አገልጋዮችን ሲመለከት ይሄ ሁሉ ከየት አምጥተህ ነው አለው። ያዕቆብም እነዚህ አላህ የሰጠኝ ስጦታዎች ናቸው አለው። ይህን ጊዜ የያዕቆብ ልጆችና ሚስቶቹ ተራ በተራ እየመጡ ኢስን ከዘየሩ በኋላ ያዕቆብ በአገልጋዮቹ አማካኝነት ለኢስ የላከውን ስጦታ ኢስ መቀበል እምቢ አለ። ያዕቆብም ለምኖት እንዲቀበል አደረገውና አብረው በረሃውን እያቋረጡ አባታቸው ወደሚገኝበት የፍልስጤን ምድር መትመም ጀመሩ። በዚህ ጉዞ ላይ ሳሉ ያኔ ያዕቆብ አጎቱ ጋር ሲሄድ ተኝቶ ህልም ያየበት ቦታ ደረሱና እዛ ቦታ ያዕቆብ በ200 በግ ያንን ቦታ በአንድ ገበሬ ገዛውና አንድ ትልቅ የአምልኮ ቦታ ሰራ። ቅዱስ ከዚያ በኋላ ነው በሱሌይማን ዘመን ሱሌይማን ያደሰው። በዚህ ጉዞ ላይም ሳሉ ነበር አንድ ደስታና ትልቅ ሐዘን በያዕቆብ ቤተሰብ የተከሰተው። ነፍሰ ጡር የነበረችው ትንሿ ራሄል ምጥ አስቸገራት። ብዙ ከተጨነቀች በኋላ ቢንያሚን የተባለ ልጅ ተገላግላ ለራሷም ዱንያን ተገላገለቻት። ያዕቆብም ባለቤቱን መንገድ ላይ ቀብሮ ሐዘኑን ታቅፎ ወደ አባቱ ጉዞ ቀጠለ። ከአባቱም ተገናኝቶ በከነአን ምድር ሀብሩን በምትባል ኢብራሂም ይኖር በነበረበት አካባቢ መኖር ጀመረ።
ኢስሐቅም እርጅና ተጫጭኖትም ስለነበረ ጌታው የጻፈለትን 180 ዓመት ካጠናቀቀ በኋላ ነፍሱን ለጌታው አስረከበ። የነቢዩላህ የኢስሐቅ አለይሂ ሰላም ታሪክ እዚህ ላይ ተፈጸመ። የነቢዩላህ ያዕቆብ አለይሂ ሰላም ታሪክ የቀረውን የነቢዩላህ ዩሱፍ ታሪክ ውስጥ እናያለን። ነቢዩላህ ያዕቆብና ዩሱፍ አለይሂ ሰላም። ያዕቆብ ልጆቹን ሚስቶቹንና አገልጋዮቹን ይዞ ከነዓን ምድር ላይ ኑሯቸውን ጀምረዋል። ያዕቆብ ልጆች ሁሉ እላፊ በመውደዱ የሚታወቅ አባት ቢሆንም ለየቲሞች ለዩሱፍና ለቢንያም ያለው ቦታ ልዩ ነበር። ከዕለታት አንድ ቀን ዩሱፍ በሌሊት ተነስቶ ለአባቱ ያየውን ድንቅ ህልም እንዲህ ሲል ይነግረዋል። አባቴ ሆይ እኔ 11 ከዋክብትን ፀሐይንና ጨረቃንም በህልሜ አየሁ። ለእኔ ሰጋጆቹ ነው አየኋቸው። አባትየውም ልጄ ሆይ ህልምህን ለወንድሞች አታውራ፣ ላንተ ተንኮልን ይሰሩብሃልና ሰይጣን ለሰው ግልጽ ጠላት ነውና፣ እንደዚሁም እንዳየኸው ጌታህ ይመርጥሃል፣ ከንግግሮችም ፍች ያስተምርሃል። ጸጋውንም ከአሁኑ በፊት በሁለቱ አባቶችህ በኢብራሂምና በኢስሐቅ ላይ እንዳሟላት በአንተ ላይና በያዕቆብ ዘሮችም ላይ ይሞላታል። ጌታህ አዋቂ ጥበበኛ ነውና ብሎ አብስሮት ህልሙንም ለማንም እንዳይናገር አስጠነቀቀው። አባትየው ያዕቆብ የዩሱፍን ህልም ከሰሙ በኋላ ለዩሱፍ ያላቸው ፍቅር ወደ አክብሮትና ለሱ ወደ መተናነስ ያደላም ጀመር። ይህ ግን ለዩሱፍ ለአባቱ ልጆች የእግር እሳት ሆኖባቸው ቅናት እረፍት ነስቷቸዋል። ከዕለታት አንድ ቀን የዩሱፍ የአባት ልጆች በዩሱፍና በአባቱ መካከል ያለውን ፍቅር እንዴት በአጭሩ መኮላሸት እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙ ሀሳቦችን አንስተው በመጨረሻም ዩሱፍን በአንድ ውሃው ጨለማ በሆነ ስምጥ ጉድጓድ ውስጥ ሊጨምሩት ወሰኑ። ማታ ላይ አባታቸው ዘንድ በመሄድም አባታችን ሆይ በዩሱፍ ላይ ለምን አታምነንም? እኛም ለእርሱ በእርግጥ አዛኞች ነን። ነገ ከእኛ ጋር ላከውና ይደሰት ይጫወትም፣ እኛም ለእርሱ ጠባቂዎች ነን በማለት ዩሱፍ ከነሱ ጋር እንዲሄድ አባታቸው ያዕቆብን ተማጸኑ። ያዕቆብም እኔ እርሱን ወይም ዩሱፍን ይዛችሁ መሄዳችሁ በእርግጥ ያሳዝነኛል፣ እናንተም ከእርሱ ዘንጊዎች ስትሆኑ ተኩላ ይበላዋል ብዬ ፈራለሁ በማለት መለሰላቸው። ከዚያም ብለው አባታቸውን ካሳመኑት በኋላ የልባቸውን ሊፈጽሙ ዩሱፍን ወዳጅ መስለው አቅፈው ወሰዱት። ያሰቡትን ጉድጓድ ውስጥም እየለመናቸው እጅ እግሩን አሳስረው ቀሚሱን አውልቀው ወረወሩት። ማታ ሲሆንም ይሁዳ ባመጣው ሀሳብ መሰረት ያወለቁትን የዩሱፍን ቀሚስ አንድ ፍየል አርደው ቀሚሱን በፍየሏ ደም ለወሱት። በመጨረሻም ምሽቱ ሲደምቅ እንስሳቶቹን እየነዱ መንደር ከደረሱ በኋላ ዩሱፍን በደም የተለወሰ ቀሚስ ይዘው እየየ በማለት እያለቀሱ ሰፈሩን ቀወጡት። ይህን ሲያዩ ያዕቆብ እግሩ ተብረከረከ። ተንኮለኛ ልጆቹ በውዱ ልጁ ሴራቸውን ተግባር ላይ እንዳዋሉ ተረዳ። እሱም ልጄ ምን ሆነ ሲላቸው፣ እነሱም አባታችን ሆይ እኛ ለሩጫና ለውርወራ ልንሽቀዳደም ሄድን፣ ዩሱፍንም እቃችን ዘንድ ተው ነው፣ ወዲያውኑ ተኩላ በላው። አንተም እውነተኞች ብንሆንም የምታምነን አይደለህም አሉት። እነዚህም ቀልበ ደረቆች። አባታቸውም አይደለም፣ ነፍሶቻችሁ ውሸት
ነገርን ለእናንተ ሸለሙላችሁ። ስለዚህ መልካም ትዕግስት ወይም ማድረግ አለብኝ በምትሉትም ነገር ላይ መታገዣው አላህ ብቻ ነው ብሎ ጉዳዩን ለአላህ ተወው። የሱፍም እነዚያ ጉድጓድ ውስጥ ሳለ ወደ ግብጽ የሚሄዱ ቅፍለት ተጓዦች ነጋዴዎች በዚያ ጉድጓድ ሲያልፉ ውሃ ለመቅዳት ባልዳቸውን ወደ ውስጥ ወርውረው ውሃ ለማውጣት ወደ ላይ ሲጎትቱ ቆንጅዬ ልጅ ባልዱ ላይ ተንጠልጥሎ ወጣ። በዚህን ሁኔታ ላይ ውሃውን የሚቀዳውን ሰውዬ ልጅ አገኘሁ እያለ ሲጮህ የዩሱፍ ወንድሞች ሰምተው መጡና ከኛ ያመለጠ ባሪያ ነው፣ ከፈለጋችሁ ግዙን እንጂ በነፃ አትወስዱትም በማለት ወንድማቸውን በርካሽ ዋጋ ለነጋዴዎች ሸጡላቸው። ነጋዴዎቹ ደግሞ ሸቀጣቸውን ከሚገዙባት ግብጽ ከተማ ሲደርሱ ለግብጽ አስተዳደር በርካሽ ዋጋ ሸጡለት። የሀገሪቱ አስተዳደርም ዩሱፍን ለሚስቱ በስጦታ መልክ አበረከቱላት። ልጅ ስለሌላት አንድ ልጇ እንደ ልጇ አድርጋ እንድታየውም ነገራት። ሚስቱም እጅጉን ተደሰተች። የልጁ ውበትም ከልጅነቱ ጋር አጓጊነቱም ማረካት። ጊዜያት ነጎዱ። ቀን ሌሊትም ክረምት በጋን እየተተካኩ ብዙ ዓመታት ተቆጠሩ። ዩሱፍም ወጣትነቱ እና የአእምሮ ብስለቱ ይልቅ ውበቱን ጨምሮበታል። የአስተዳዳሪው ሚስት ይህን ስታይ ሁኔታዋ እየተቀያየረ መምጣት ጀመረ። ከዕለታት አንድ ቀንም ለዝሙት ራሷን አዘጋጅታ ክፍሉ አስጠራችውና በሩን ዘጋጋች። ከዚያም ተዘጋጅቼልሃለሁ ናልኝ ስትለው ዩሱፍን በአላህ እጠበቃለሁ፣ እርሱ የገዛ ጌታዬ ኑሮዬን ያሳምርልኝ ነውና አልከዳውም። እነሆ በደለኞች አይድኑም አላት። በዚህ አጋጣሚ ዩሱፍ በሩን ከፍቶ ሲወጣ የሴትየዋ ባል የከተማይቱ አስተዳዳሪ የራሱ አለቃ በር ላይ ተገጣጠሙ። ሚስቱ ዩሱፍን ተከትላም ስትወጣ ባሏ በር ላይ አገኘችው። ለትንሽ ሰዓት በሶስቱም መካከል ዝምታ ሰፈነ። በመቀጠልም ምን እየተከሰተ እንደነበር አስተዳዳሪው ሲጠይቃቸው ሚስትየዋም ቀደም ብላ በባለቤትህ መጥፎን ያሰበ ሰው ቅጣቱ መታሰር ወይም አሳማሚ ስቃይ እንጂ ሌላ አይደለም አለች። ዩሱፍም ንግግሯ ውሸት እንደሆነ አስተባበለ። በዚህ መሃልም አንድ በወራት ቤት ያለ የዙለይካ የዘመዷ ሕፃን ልጅ ሊዳኛቸው አላህ በመሃል አስገባው። ሕፃኑም ቀሚሱ ከበስተፊት ተቀዶ እንደሆነ እሷ እውነት ተናገረች። እርሱም ከውሸታሞቹ ነው። ቀሚሱም ከበስተኋላ ተቀዶ እንደሆነ እሷ ዋሸች። እርሱም ከእውነተኞቹ ነው በማለት ፍርዷን ሰጠ። አስተዳዳሪውም በመገረም ቀሚሱን ሲመለከት የተቀደደው ከኋላ ነው። ወደ ሚስቱ ዞር በማለት እርሱ የተናገርሽው ከተንኮላችሁ ነው፣ ሴቶች ተንኮላችሁ በእርግጥ ብርቱ ነውና ብሎ ወቀሳት። ለዩሱፍም ወሬውን እንዳያሰራጭ ነገረው። ነገር ግን በጥቂት ቀናት ውስጥ ወሬው በከተማይቱ እጅጉን ተሰራጨ። ያኔ ግን ብቻ ወሬው ከአጥናፍ እስከ አጥናፍ ተሰራጨ። ይህን የወሬውን መሰራጨት ዙለይካ ስትሰማ አንድ ሴራ ጠነሰሰችና አንድ ትልቅ ዝግጅት በማዘጋጀት የከተማዋን የመሳፍንትና የከበርቴ ሚስቶች በአጠቃላይ ጠራች። ከዚያም በዝግጅቱ ሁሉም ሴቶች መገኘቱ ስታረጋግጥ ፍራፍሬና ቢላዋ በመስጠት እሷ መብላት ጀምሩ ሳትል ማንም እንዳይበላ አዘዘቻቸው። በዚህ መሃል አሁን መብላት ትችላላችሁ ብላ ሴቶቹ ያዘዙትን ፍራፍሬ
የያዙትን ፍራፍሬ መቆራረጥ ሲጀምሩ የሱፍና ናግባ በማለት ድምጿን ከፍ አድርጋ ጠራችው። የሱፍም ያማረ ልብስ አስለብሰው ነበርና ልክ የሌሊት ጨረቃ መስሎ ወደ ውስጥ ሲገባ ሴቱ ሁሉ አይናቸው በሱ ፈዘዘና ፍራፍሬውን ረስተው እጃቸውን በያዙት ቢላዋ በመሸረካከት አላህም ጥራት ይገባው ይህ ሰው አይደለም፣ ይህ ያማረ መልአክ እንጂ ሌላ አይደለም ማለት ጀመሩ። እሷም ታዲያ ይህ ያ በርሱ ፍቅር የዘለፋችሁኝ ነው፣ በእርግጥም ከነፍሱ አባበልኩት እምቢ አለም። የማዘውንም ነገር ባይሰራም በእርግጥ ይታሰራል፣ ከወራዶችም ይሆናል አለቻቸው። የሱፍም ጌታዬ ሆይ ወደ እርሱ ከሚጠሩኝ ነገር ከዝሙት ይልቅ መታሰር ለእኔ የተወደደ ነው። ተንኮላቸውንም ከእኔ ላይ ባትመልስልኝ ወደ እነሱ አዘነብላለሁ፣ ከስህተተኞችም እሆናለሁ ሲል አላህን ተማጸነ። የከተማይቱ አስተዳደርም በሚስቱ ሰበብ የጠፋውን ስሙን ለማደስ ሲል የሱፍን እስር ቤት ለመጣል ወሰነ። የሱፍም እስር ቤት በገባ ጊዜ እሱን በፊትም የሚያውቁት ሁለት እስረኞች፣ አንዱ የንጉስ የምግብ ሰራተኛ ሲሆን አንዱ ደግሞ የንጉስ ጠጅ ጠማቂ ነው። ለየሱፍም እንዲህ ሲል አንደኛው ጠየቀው፣ እኔ በህልሜ የወይን ጠጅን ስጠምቅ አየሁ። ሁለተኛውም እኔ በራሴ ላይ ዳቦ ተሸክሜ ከእርሱ በራሪ ወይም አሞራ ስትበላ አየሁ። ፍቹን ንገረን፣ እኛ ከአሳማሪዎች ሆነን እናይሃለንና በማለት ጠየቀው። የሱፍም እችን አጋጣሚ በመጠቀም እስር ቤት ውስጥ ላሉ እስረኞች ዳዋ ለማድረግ አሰበና ማንኛውንም የሚመጣላችሁን ምግብ ለእናንተ ከመምጣቱ በፊት ፍቹን የምነግራችሁ ቢሆን እንጂ አይመጣላችሁም። ይህ ጌታዬ ካሳወቀኝ ነገር ነው። እኔ በአላህ የማያምኑን እነርሱን መጨረሻይቱን ዓለም እነርሱ ከሃዲዎች የሆኑትን ህዝቦች ሃይማኖት ትቻለሁ። የአባቶችን የኢብራሂምንና የኢስሐቅን የያዕቆብን ሃይማኖት ተከትያለሁ። ለኛ በአላህ ምንም ማጋራት አይገባንም። ያ አለማጋራት በእኛ ላይና በሰዎች ላይ የአላህ ችሮታ ነው። ግን አብዛኛዎቹ ሰዎች አያመሰግኑም። የእስር ቤት ጓደኞቼ ሆይ የተለያዩ አምልኮች ከብርና ከወርቅ ከእንጨት የተሰሩ ይሻላሉን? ወይስ አሸናፊ አንዱ አላህ? ከእርሱ ሌላ እናንተና አባታችሁ ወይም አማልክት ብላችሁ የጠራችኋቸውን ስሞች እንጂ አትገዙም። አላህ በእርሷ ምንም ማስረጃ አላወረደም። ፍርዱ የአላህ እንጂ ሌላ አይደለም። እርሱን እንጂ ሌላን እንዳትገዙ አዟል። ይህ ትክክለኛው ሃይማኖት ነው። ግን አብዛኛዎቹ ሰዎች አያውቁም በማለት ወደ አላህ ከጠራቸው በኋላ የሁለቱንም ህልም እንዲህ ሲል ፈታላቸው። የእስር ቤት ጓደኞቼ አንደኛችሁ ለንጉሱ ጠጁን በመጥመቅ ወደ ቀድሞ ስራው ሲመለስ፣ ሁለተኛው ደግሞ ስቅላት ተፈረደበት። ከተሰቀለ በኋላም ጭንቅላቱን አእዋፍ ይበሉታል። ይህ የህልማቸው ፍቺ ጥርጥር የለውም ተፈጻሚ ነው። ይህን ካላቸው በኋላ የሱፍ አለይሂ ሰላም ህልማቸውን በፈታው መልኩ አንደኛው ተወስዶ ሲሰቀል፣ አንደኛው ወደ መጀመሪያ የስራው ተመልሶ ለንጉሱ ጠጅ እንዲጠምቅለት ተወሰነ። ለንጉሱ ጠጅ እንዲጠምቅለት የተወሰነለት ሊወጣ ሲል የሱፍ አስቆመውና ንጉሱ ዘንድ ስትሄድ አንድ ንጹህ ሰው ያለ ወንጀሉ በአስተዳዳሪው አማካኝነት ታስሯል ብለህ በደሌን ንገርልኝ አለው። እሱም እሺ ብሎ ከወጣ በኋላ ንጉሱ ዘንድ ወደ ስራ ገብተው ሲቀላቀል የሱፍን ከናካቴው ረሳው። በዚህ ሁኔታ ላይ የሱፍ ለረጅም ዓመታት ያለ ጥፋቱ እስር ቤት
ከረመ። ከዕለታት አንድ ቀን የሀገሪቱ ንጉስ፣ በነገራችን ላይ ንጉስና አስተዳዳሪ ስል እንዳይመስልባችሁ እሺ፣ አስተዳዳሪው የሱፍን የገዛው ሲሆን ንጉሱ ደግሞ ገና የሱፍ አያውቀውም። የአስተዳዳሪው የበላይ ነው እናላችሁ። ይህ ንጉስ በደረቅ ሌሊት ህልም አየሁ ብሎ ተነስቶ ቤተ መንግስቱ በአንድ እግር አቆመው። በአስቸኳይ የኮከብ አዋቂዎችን እና ካህናትን በዚያ ሌሊት እንዲሰበስቡ አደረገ። ከዚያም ህልሙን እንዲህ ሲል ተረከላቸው። እኔ ሰባትን የሰቡ ላሞች ሰባት ከስታዎች ሲበሏቸው፣ ሰባትንም ለምለም ዘለላዎች ሌሎችንም ደረቆችን ሲጠመጥሙባቸው በህልሜ አየሁ። እናንተ ታላላቅ ሰዎች ሆይ ህልምን የምትፈቱ እንደሆናችሁ ህልሜን ፍቱልኝ። ካህናቱና ጠንቋዮቹ የንጉሱን ህልም ሊፈቱ እጅጉን ተቸገሩ። ቢያወጡ ቢያወርዱ በቃ ምንም ሊያውቁ አልቻሉምና ንጉሱ ሆይ የዚህን ህልም ፍቺ ልናውቅ ስላልቻለን ይህ ህልም ቅዠት ነው አሉት። ያን ጊዜ ጠጅ ጠማቂው ያ የድሮ የእስር ቤቱ ህልም ፈች ጓደኛውን ዩሱፍን አስታወሰ። ከመካከል ብድግ በማለትም እኔ የህልሙን ፍቺ ይዤ እመጣለሁ፣ ግን የእስር ቤት ፍቃድ አውጡልኝ ሲል ለንጉሱ ተናገረ። ንጉሱም አስፈላጊውን ትብብር እንዲያደርግለት በማዘዝ ጠጅ ጠማቂውን ዩሱፍ ወደሚገኝበት እስር ቤት ብቅ አለ። ዩሱፍን ስለረሳው ይቅርታ በመጠየቅ ንጉሱ ያየውን ህልም ተረከለትና ፍቺውን ጠየቀው። ዩሱፍም ሰባትን የተከታተሉ አመታት ትዘራላችሁ፣ ያጨዳችሁትንም ሁሉ ከምትበሉት ጥቂት በስተቀር በዘለላው ውስጥ ተውት። ከዚያም ከነዚያ በኋላ ካከማቻችሁት ጥቂት ሲቀር ለነሱ ያከማቻችሁትን ሁሉ የሚበሉ ሰባት የችግሮች አመታት ይመጣሉ። ከዚያም ከነዚያ በኋላ ሰዎች በእርሱ የሚዘንቡበት በእርሱም ወይንን የሚጨምቁበት የጥጋብ አመት ይመጣል በማለት ህልሙን ብቻ ሳይሆን መፍትሄውንም ጭምር ዘረዘረለት። ጠጅ ጨማቂውም የህልሙን ፍቺ ይዞ በደስታ ወደ ቤተ መንግስት ይገሰግስ ጀመር። ልክ እንደደረሰ ለንጉሱ ፍቺውን ከነ መፍትሄው ሲተርክለት ንጉሱ ዩሱፍን አሁኑኑ አምጡልኝ አለ። ዩሱፍን ከእስር ቤት አውጥቶ የሚያወጣ ሰው ተመድቦ እስር ቤት ሲደርስ ዩሱፍ ወደ ንጉስ ተመለሰ። የእነዚያንም እጆቻቸውን የቆረጡትን ሴቶች ሁኔታ ጠየቀው። ጌታዬ ተንኮላቸውን አዋቂ ነውና በማለት ይህ ጉዳይ ሳይጠራ ለመውጣት ፈቃደኛ አልሆነ። ለንጉሱ ላከ። ይህ ጊዜ ለንጉሱም በዚያ ቀን ያን ዝግጅት ተካፍለው የነበሩ የመሳፍንት የከበርቴ እና የአስተዳዳሪዎችንም ሚስቶች አንድ ላይ እንዲቀርቡ ካደረገ በኋላ ዩሱፍን ከነፍሱ በበላችሁት ጊዜ ነገራችሁ። ምክንያታችሁ ምንድነው ብሎ ሲጠይቃቸው ሴቶቹም በአንድ አፍ ለአላህ ጥራት ይገባው በእርሱ ላይ ምንም መጥፎ ነገር አላወቅንም አሉት። ያን ጊዜ ከመሃል የአስተዳዳሪ ሚስት ቀበል አድርጋ አሁን እውነቱ ተገለጸ፣ እኔ ከነፍሱ ያባባልኩት እርሱም ከእውነተኞች ነው በማለት ህዝቡን ፊት ዩሱፍን ንጹህነት መሰከረች። እሺ የኔ ወዶች ታሪኩ ኢንሻአላህ ይቀጥላል፣ አላለቀም ማለት ነው። ኢንሻአላህ የዛሬ ቪዲዮ ያው ይሄን ይመስላል። አህባቢ በሸርና በላይክ ኮሜንትም ደግሞ እንዳትረሱ አስተያየት ስጡኝ ማለት ነው የኔ ወዶች። መልካም ቀን ከነምሽቱ ከነዳሩ ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬናት ማረጌ ኦሜ ሽታ
አንቺ ያላህ ስጦታ